ሰራተኛዋ ጠረጴዛ ስር ገብታ እያጸዳች አባወራም ከኋላ ተንበርክካ ሳያት ስሜቱ ይነሳበትና ቀጥታ መጥቶ ወደ ገደሉ ይገባል። እሷም አንዴ ትደነግጥና ከዛ በኋላ በደስታ መቀበል ትጀምራለች። ነገር ግን ገና ሰከንድ ሳይቆይ ሚስትየው ከች ትልና ታናግሯለች። እሱም ደንግጦ ይነሳል። ምን እየሰራክ ነው ብላ ስጠይቀው እሱም እቃ አውልቆብኝ ነበር አሁን አግኝቼዋለሁ በቃ ብሎ ይነግራታል። ሰራተኛውም እዛው ከስር ገብታ ትደበቃለች። ከዛ እሷም እሺ በቃውን ምግብ ላቀርብ ስለሆነ ቁጭ በል ትለዋለች። ከዛ በኋላ በሩን ሲንኳኳ ሄዳ ትከፍትና ጓደኛዋ ነበረች። እሷም አብራቸው ቁጭ ብላ ከነሱ ጋር ምግብ መመገብ ይጀምራሉ አንድ ላይ። ሰራተኛዋም እንደ ሌባ እዛው ተደብቃ ቁጭ ብላ ትቀራለች። እነሱም ምግቡን መመገብ ይጀምራሉ። ነገር ግን እሱ እየጎረሰ ከማንኪያው ላይ ጠብልና ታፋው ላይ ይወድቃል። ሰራተኛዋም ከስሩና ታይና ለኔ የወረደ ምግብ ነው ብላ ምግቡን ከልብሱ ላይ ስታነሳ እሱም ድንግጥ ይላል። ከዛም የሚስቱ ጓደኛ ምን ነው ችግር አለ እንዴት ትለዋለች። እሱም አይ ምንም ችግር የለም ብሎ ይመለስላታል። ከዛ አሁንም ያቺ ሰራተኛ ከስር ባለማቋረጥ ችግኙን ይዛ እየዳበሰች ስትነካካበት እሱም ማብራት እንደያዘው ሰው ደንግጦ እነሱን ይመለከታቸዋል። አሁንም ባለማቋረጥ ከስር ሰራተኛው ስትነካካው እሱም ስሜቱን መቆጣጠር አቅቶት መንቆራጠጥ ይጀምራል። በዚህ ሰዓት ግን ያቺ የሚስቱን ጓደኛ ተጠራጥራ ከስር የሆነ ሰው እንዳለ ጠርጥራ ጎንበስ ብላ ስታይ ያቺ ሰራተኛው እንዳለች ታያለች። ከዛም ምግቡን ከጨረሱ በኋላ ሚስትየውና ጓደኛውም ተነስተው ይወጣሉ። ከዛም እነሱ እንደወጡት እሱም የጀመረውን ለመጨረስ እዛው ስራውን ይጀምራል። ነገር ግን ያቺ የሚስቱን ጓደኛ ቀደም ብላ ስለተመለከተች ተጠራጥራ ወደ እነሱ ትመለሳለች። ስልኳንም ታወጣና ካሜራ ላይ አርጋ በሩን ከፍታ ታያለች። እነሱም በስሜት ከስር ሆነው ጠረጴዛውን እየነቀነቁት ነበር። ከዚህ ደግሞ ምስኪኗ ሚስት ባሌ ከመሽመሽ መጥቶ አጠገቤ ይተኛል እያለች እየተጠባበቀች ነበር። ነገር ግን እሱ እዛ እቃዎችን እየፈጃጀ ይገኛል። ከዛ ከጨረሱ በኋላም ሁለቱም ይወጣሉ። ያቺ የሚስቱን ጓደኛ ስልኳን በመጠቀም የሚበቃትን ያህል ቪዲዮን ቀርጻ ትጨርሳለች። እሱን ከጨረሰው በኋላ ይሄን ነገር ሚስጥር አድርጊው ለማንም እንዳትናገሪ በማለት ሰራተኛውን ያስጠነቅቃታል። እሷም እሺ አሁን አጨቅጭቀኝ ሄጄ ሻወር ልግባ ብላ ትወጣለች። እሱም እቃዎቹን ወደ ቦታው መላልሶ አስተካክሎ ይወጣል። ከዛም ወደ ሚስቱ ክላስ ይገባና ፎጣ ይዞ ሊወጣ ሲል እሷ የት ነው የምትሄደው ብላ ትጠይቋለች። እሱም ሻወር ልገባ ነው ይላታል። እንደገና ሳናረግ ነው እንደምገባው ስትለው እሱም አይ ትንሽ ሞቆኝ ነው ብሎ ይዞ ይወጣል። ከዛ ሌላ ቀን ላይም እንደነገው እሱ ከቤት ሊወጣ ሲል ያቺ የሚስቱ ጓደኛ አቁም ብላ ታስቆመዋለች። ከዛ እሱም ወደ እሷ ይመጣና ምን ነበር ብሎ ይጠይቃታል። ከዛ እሷም ቀጥታ በአሽሙር ዋው ብቃት ደግሞ በጣም ደስ ይላል ብላ ትጠይቀዋለች። እሱም ስለምን እያወራሽ ነው ብሎ ይጠይቃታል። በአካት ታስመስል የሰራውን ነገር ማላቅ እንዳይመስል ብላ ትነግረዋለች። እሱም ምን እያወራሽ ነው ማውራት የፈለግሽውን በግልጽ ተናገሪ ይላታል። ከኔ ጋርም እንድትተኛ ፈልጋለሁ ብላ ትጠይቀዋለች። እሱም ለዚህ ቀልድ የሚሆን ጊዜ የለኝም ብሎ ሊሄድ ሲል ከዛ በኋላ ስልኳን ታውጣና የቀረጸችውን ቪዲዮ ሙሉ ታሳየዋለች። እሱም ደንግጦ ለእሷ መንሰፍሰፍ ይጀምራል። በእናትሽ ህይወቴን አታበላሹ እያለ እሷን መማፀን ይጀምራል። አሁንም ከዛ እሷም እኔ የምፈልገው ከአንተ አንድ ነገር ብቻ ነው እሷን እንዳረካት እኔንም አርካኝ በማለት ትጠይቋለች። እሱም ሌላ ምርጫ ስላልነበረው በእሷ ሀሳብ ይስማማል። ነገር ግን እሷ እዚያ እናረግም የኔ ቤት እንሂድ ብላው መኪና እያስነዳችሁ ትወስደዋለች። ከዛም የሆነ ጫካ አካባቢ እንደደረሱ እዚህ ጋር ቁሙ ትለዋለች። እሱ እዚህ ጫካ ውስጥ ነው እንዴ ይላታል። አይንን እሰር ትለውና በሻሽ ታስረለታለች። ከዛም ከመኪናው እጁን ይዛ ታወርደዋለች። እሱም በሚገርም ደስታ እንደዚህ አይነት ነገር ሞክሬ አላቅም እያለ በጣም ደስ ይለዋል። ነገር ግን እሷ ለሱ የደገሰችለትን ተንኮል አላወቀም ነበር። ከኋላ ትሄድና የእሱም ሚስት በሩን ከፍታ ነይ ውጪ ትላታለች። ከዛ ጫካ ውስጥም ተደበቂና ቁሚ ትላታለች። ሚስትየውም ፕላኑን በመጠበቅ ጫካ ውስጥ ተደብቃ ትቆማለች። ከዛ እሷም ወደ እሱ ትሄድና አሁን ፍታው ትለዋለች። እሱም ሻሹን መስሎት ሊፈታው ሲል አይ ቀበቶውን ነው ፍታ ያልኩ ትለዋለች። ሚስትየውም ተደብቃ የእሱን ጉድ ትመለከታለች። ከዛችም ተንኮለኛዋ ልጅ ትከሻው ላይ እጁን አርጋ እየጎተተችው ወደ ሚስትየው ይዛው ትሄዳለች አይኑ እንደታሰረ። ከዛ ሚስትየውንም ቀስ ብላ በእጇ በመጠቆም ነይ ውጪ ትላታለች። ሚስትየውም ቀስ ብላ ትመጣለች። ከዛም አሁን እሺ ሻሹን ፍታ ትለዋለች። እሱም በደስታ ሻሹን ሲፈታው ሚስትየው ፊት ለፊቱ ላይ ቆማ ሳያት በጣም ድንግጥ ይላል። ሚስትየውም ቀጥታ እኔ ምን አጉድዬብ ነው እዚህ ድረስ ሌላ ሴት ፍለጋ የመጣው ትለዋለች። ከዛ እሱም እሷ ናት ይዛኝ የመጣችው እዚህ ድረስ ብሎ ሊያስተባብል ሲሞክር እቤትስ የሰራውን ከሰራተኛው ጋር ያላዩ ይመስላል እንዴት ትለዋለች። ያቺ ተንኮለኛ ጓደኛዋም ቀደም ብላ በስልኳ የቀረጸችውን ቪዲዮ ለሚስትየው አሳይታበት ነበር። ከዛ ሚስትየው ከዚህ በኋላ ቤቴ ድርሽ እንዳትል ብላው እዛ ጫካ ውስጥ ጥለውት መኪናውን አስነስተው ይሄዳሉ። ያወለቀውንም ልብስ ሳይቀር አንስተውበት ይዘው ይሄዳሉ። እሱም ሰውነቱን በቅጠል ይሸፍንና መንገዱን እንደጀመረ ፊልሙም በዚሁ ይጠናቀቃል።